ሰላም ሰላም የኢትዮ ሃሁ አካዳሚ ተማሪዎች እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት ባለ 4 ፊደል ቃላት ምስረታ ነው። ለእናንተ በጣም ጠቃሚና አስተማሪ የሆነ ቪዲዮ ነው ይዤላችሁ የመጣሁ። እስከ መጨረሻው ድረስ መከታተላችሁን አትርሱ። ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ መማር ለሚፈልጉ ሼር ማድረጋችሁንም አትርሱ ማለት ነው። በተጨማሪ ደግሞ በግል መማር የምትፈልጉ በአጭር ጊዜ ማንበብ መጻፍ የምትፈልጉ ከመጀመሪያው ጀምሬ እንዳስተምራችሁ የምትፈልጉ ከጠዋቱ 12 ሰዓት ጀምሬ እስከ ምሽቱ 6 ሰዓት 7 ሰዓት ድረስ እየቆየው አስተምራለሁ ማለት ነው። እናንተ በተመቻችሁ ትርፍ ሰዓት መማር እንደምትችሉ ላሳውቃችሁ እወዳለሁ። ስለዚህ የሚመቻችሁን ሰዓት አሳውቃችሁ በኢሞ በዋትሳፕ እና በቴሌግራም ማናገር ነው የሚጠበቅባችሁ ማለት ነው። ወደ ትምህርታችን ስንመለስ መጀመሪያ ምንድነው የምናደርገው? ፊደሎቹን እንጠራቸዋለን። ፊደሎቹ ማለት ከላይ የተቀመጡ ፊደሎች አሉ። ከመጀመሪያው ጀምሬ እስከ መጨረሻ ያሉትን እንጠራላችኋለሁ። ከዛ ደግሞ ቃላት ምስረታዎቹን እያንዳንዱን ከላይ ወደ ታች ያደረግን ከጎን ደግሞ ከግራ ወደ ቀኝ ያደረግን እያነበብናቸው እንሄዳለን ማለት ነው። ከመጀመሪያው ሲጀምርላችሁ ፊደሎቹ መጀመሪያው ፊደል ማናት? ለ መ ረ ሰ ቀ በ ተ ገ ደ ጠ እነዚህን ይመስላሉ ማለት ነው። እነዚህ ፊደሎቹ ናቸው። በመቀጠል ደግሞ ቃላት ምስረታዎቹ ላይ ስንመጣ መጀመሪያ ምን ይላል? መረ አንድ ላይ መረመረ። በጣም አሪፍ። በመቀጠል ሰበ አንድ ላይ ሰበሰበ። በጣም ቆንጆ። በመቀጠል በረበረ። በጣም ቆንጆ። በመቀጠል ተመረቀ። በጣም አሪፍ። በመቀጠል ለመለመ። በጣም አሪፍ። እነዚህን ይመስላሉ ማለት ነው። በመቀጠል እዚህ ሁለተኛው መስመር ላይ ስንመጣ ተመገበ። እሺ። በመቀጠል በሰበሰ። በጣም አሪፍ። በመቀጠል ተደሰተ። በጣም አሪፍ። በመቀጠል ተረተረ። በጣም አሪፍ። በመቀጠል በረከተ። በጣም ቆንጆ። ሁለተኛው መስመር ላይ ያሉት ደግሞ እነዚህን ይመስላሉ። በጣም ቀላል ናቸው። እናንተም እየደጋገማችሁ መለማመድ ነው። በመቀጠል ሶስተኛው መስመር ስንመጣ ተሰደደ። በጣም አሪፍ። በመቀጠል ደበደበ። በጣም ቆንጆ። በመቀጠል ቀሰቀሰ። በጣም አሪፍ። በመቀጠል ደነገጠ። በጣም አሪፍ። በመቀጠል ደረደረ። በጣም ቆንጆ። በመጨረሻ ደግሞ አራተኛ መስመር ላይ ያሉትን ደግሞ ስንጠራቸው መጀመሪያ ምን ይላል? ተመረቀ። በመቀጠል ደነገጠ። በጣም አሪፍ። በመቀጠል ተሰበረ። በጣም አሪፍ። በመቀጠል ገመገመ። በጣም አሪፍ። በመጨረሻ ደግሞ ተደገሰ። እንግዲህ ቃላት ምስረታዎቹ ባለ 4 ፊደል ቃላት ምስረታዎቹ እነዚህን ይመስላሉ። እናንተ የተደገመ ቃላት ምስረታ አለ፣ የትኛው ነው የተደገመ የሚለውን ለይታችሁ ሀሳብ መስጫ ወይም ኮሜንት ስር ላይ ማስቀመጣችሁን አትርሱ። በጣም ቀላል ነው። ስለዚህ በደንብ እየጠራችሁ ተለማመዱ ማለት ነው። በመቀጠል ደግሞ ምንድነው የምናደርገው? ከግራ ወደ ቀኝ እያነበብናቸው እንሄዳለን። መጀመሪያ ምን ይላል? መረመረ። በመቀጠል ተመገበ። በመቀጠል ተሰደደ። በመቀጠል ተመረቀ። መጀመሪያው መስመር ይሄን ይመስላል። በመቀጠል እዚህ ጋር ስንመጣ ደግሞ ሰበ። እሺ። በሰ። እሺ። ደበ። እሺ። ደነገጠ ይመስላል ማለት ነው። በመቀጠል ወደ ሶስተኛው መስመር ደግሞ ስንመጣ ምን ይላል? በረበረ።
ተደሰተ ተደሰተ፣ ቀሰቀሰ ቀሰቀሰ፣ ተሰበረ ተሰበረ። በጣም አሪፍ። በመቀጠል እዚህኛው ስንመጣ ደግሞ ተመረቀ ተመረቀ፣ ተረተረ ተረተረ፣ ደነገጠ ደነገጠ፣ ገመገመ ገመገመ። በጣም አሪፍ። እነዚህን ይመስላሉ። በመቀጠል ደግሞ አምስተኛው መስመር ስንመጣ ለመለመ ለመለመ፣ በረከተ በረከተ፣ ደረደረ ደረደረ፣ ተደገሰ ተደገሰ። አያችሁ በጣም ቀላል ናቸው። ምንድነው ያደረኩላችሁ? መጀመሪያ ከላይ ያሉ ፊደሎቹን ከዚህ ጋር ያሉ ፊደሎቹን እያንዳንዱ ፊደሎች በመጀመሪያ ፊደል የተሰሩ ስለሆኑ በጣም ቀላል ናቸው። እነሱን በደንብ አድርጋችሁ ትጠራላችሁ፣ ትለዩታላችሁ። እነሱን ከለያችሁ በኋላ ደግሞ የምናደርገው ምንድነው? እያንዳንዱን ቃላት ምስረታ ከላይ ወደ ታች የጠራችሁ እንደኔ ትሄዳላችሁ። አብራችሁ እየጻፋችሁ ስትጽፉ ምንድነው ለምሳሌ መረመረ የሚለውን እናንተ ትጽፉትና አብራችሁ እያነበባችሁ የኔን ድምጽ ጋር እያደረጋችሁ አብራችሁ እያነበባችሁ ትሄዳላችሁ። ከዛ ያለውንም ሰበሰበ እያደረጋችሁ ይሄን እንደዚህ እያነበባችሁ ከጨርሳችሁ በኋላ ደግሞ ወደ ጎን ደግሞ እንደዚሁ። ምክንያቱም ያነበባችሁት ነገር ልክ ናችሁ ወይስ አይደለም የሚለውን ነገር በደንብ የኔን ድምጽ እየሰማችሁ ታረጋግጣላችሁ። በተጨማሪ ደግሞ እኔ ከምነግራችሁ በላይ በደንብ አድርጌ አግዛችኋለሁ፣ አስተምራችኋለሁ። እያንዳንዱን ቃላት ምስረታ ፊደሎቹን ሁሉንም ከመጀመሪያው ጀምሬ በደንብ ነው ማስተምራችሁ። ከእኔ ማስተምራቸው ልጆች በራሳቸው በ2 ወር በ3 ወር ውስጥ በደንብ አድርገው ጥሩ ውጤት አምጥተው ማንበብ መጻፍ የቻሉ ልጆች ብዙ ልጆች አሉ። እናንተም ተቀላቅላችሁ መማር ትችላላችሁ። በተጨማሪ በቀላሉ መንገድ ነው በቪዲዮ እያገዝኩ ነው ማስተምራችሁ ማለት ነው። ስለዚህ ይሄን ያክል ካልኳችሁ እናንተ መማርና ባላችሁ ጊዜ አመቻችታችሁ ማወቅ የምትፈልጉ ከሆነ ማናገር ነው። በኢሞ በዋትስአፕ እና በቴሌግራም ቁጥር ያለላችሁ ብትደውሉልኝ መማማር እንችላለን ማለት ነው። በቀጣይ በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።